እስቲ ለአንድ አፍታ አስቡት። በጨለማ ሌሊት መሃል ብቻውን በረሃ ውስጥ እየተጓዙ ነው። ድንገት ከፊቶ መሬቱ የተከፈተ ይመስላል። ከውስጡ የሚወጣው የእሳት ነበልባል ሰማዩን ያበራዋል። የእሳቱ ጩኸት ደግሞ ከሩቅ ይሰማል። ይህ እሳት ከ50 ዓመታት በላይ ሳይጠፋ እየነደደ ነው። ሰዎች በአንድ ስም ይጠሩታል፣ የሲኦል በር። እንግዲህ ይህ ቦታ እንዴት ተፈጠረ? ለምንስ እስከ ዛሬ ድረስ እየነደደ ነው? ዛሬ እነዚህን ሁሉ እንመለከታለን። ይህ ታዋቂ ነጎድጓድ በቱርክሜኒስታን ካራኩም በረሃ ውስጥ ይገኛል። እውነተኛ ስሙ ዳርቫዛ ጋዝ ክሬተር ሲሆን በዓለም ዙሪያ ዶር ቱ ሄል በሚል ስም ይታወቃል። 1971 ዓመተ ምህረት በዚህ አካባቢ የተፈጥሮ ጋዝ ፍለጋ ይካሄድ ነበር። በስራው መካከል የቆፈሩበት መሬት በድንገት ተደርምሶ ትልቅ ነጎድጓድ ተፈጠረ። ከውስጡም በጣም ብዙ የተፈጥሮ ጋዝ መውጣት ጀመረ። ይህ ጋዝ በአካባቢው ለሚኖሩ ሰዎችና ለእንስሳት አደገኛ እንዳይሆን በማሰብ መሐንዲሶች አንድ ውሳኔ አደረጉ። ጋዙን በእሳት ማቃጠል። በጥቂት ቀናት ውስጥ ጋዙ ያልቃል፣ እሳቱም ይጠፋል ብለው አሰቡ። ግን ቀናት አለፉ፣ ሳምንታት አለፉ፣ ወራት አለፉ፣ ዓመታትም አለፉ። እሳቱ ግን አልጠፋም። ከግማሽ ምዕት ዓመት በላይ እስከ ዛሬ ድረስ ይህ ነጎድጓድ በተፈጥሮ ጋዝ እየነደደ ይገኛል። ፀሐይ ስትጠልቅ የዳርቫዛ ነጎድጓድ እውነተኛ ገጽታውን ያሳያል። ከነጎድጓዱ የሚወጣው ብርቱካናማ ብርሃን ሰፊውን በረሃ ያበራዋል። የሚነደው እሳት ያለማቋረጥ ያገሳል። ከነጎድጓዱ የሚወጣው ኃይለኛ ሙቀት ወደ ጠርዙ መቅረብ እንኳን አስቸጋሪ ያደርገዋል። ብዙ ጎብኚዎች ይህን ስፍራ ሲመለከቱ የሲኦል በር ይመስላል ይላሉ። ሌሎች ደግሞ በምድር ላይ ያለ እሳታማ ዓለም ነው በማለት ይገልጹታል። እነዚህ ግን የጎብኚዎች ስሜታዊ ግምገማዎች ናቸው። በእውነቱ ይህ ቦታ በተፈጥሯዊ ጋዝ የሚነድ ነጎድጓድ ነው። ከተፈጥሮና ከሰው ውሳኔ የተፈጠረ አስደናቂ ክስተት። እርሶስ በዚህ እየነደደ ባለው ነጎድጓድ አጠገብ ለአንድ ደቂቃ ብቻ መቆም ይችላሉ? የእርስዎን ሐሳብ በኮመንት ያጋሩን። ይህ ቪዲዮ ከወደዳችሁት ላይክ አድርጉት። ለተጨማሪ አስገራሚ ሚስጥራዊና ታሪካዊ ቦታዎች ቪዲዮዎች ቻናሉን ሰብስክራይብ ማድረግ አይርሱ። ቀጣይ በሌላ ቪዲዮ እስክንገናኝ ቻው።